ሰላም ሰላም ክቡራትና ክቡራን የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች፣ እንግዲህ ቪዲዮ ከሰራው በጣም ቆየው። ኦልሞስት አንድ ሁለት ሶስት ሳምንት በላይ ሳይሆነኝ አይቀርም በግምት እና ዛሬ አንድ ለእናንተ ይጠቅማል ያልኩትን ቆንጆ ቪዲዮ በተለይ ዩቲዩብ ስቱዲዮ ሴቲንግ ጋር ተያይዞ እሱን ላሳያችሁ ነው ዛሬ የመጣው ማለት ነው። በጥሞና ተከታተሉ። በጣም ወሳኝ ሴቲንግ ነው። በነገራችን ላይ የዩቲዩብ ስቱዲዮ ሴቲንግ በጣም ወሳኙ ሴቲንግ ነው። ዩቲዩብ ስንሰራ አጠቃላይ ሁኔታውን አጀስት የምናደርግበት ሴቲንግ ነው እሱ ማለት እና ከዚህ ጋር የተከበራችሁ አድማጭ ተመልካቾች ከዚህ ጋር ተያይዞ ዩቲዩብ ስቱዲዮ አፑ ካላችሁ አፑን አንኢንስቶል አድርጉት። ፎር ታይም ለጊዜው አንኢንስቶል አድርጉት። አብዛኞቻችሁ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር አውርዳችሁ እየተጠቀማችሁ ስላለ ክሮም ላይ ስትገቡ ጎግል ክሮም ላይ ስትገቡ ሪዳይሬክት ያደርጋችኋል። ምን ማለት ነው? መልሶ ነው እዚህ የሚያመጣችሁ። እዚያ ላይ ልትሰሩ ያሰባችሁትን ስራ ሊያሰራችሁ አይችልም። በቃ እንድርድሮ ወደዚህ ያመጣችኋል፣ ወደ አፑ ላይ ደግሞ አሁን ቀጥሎ ልንሰራው ያሰብኩትን ስራ ልናገኘው አንችልም። ያ ሴቲንግ ያለው በክሮም ገብተን ነው እንጂ ዴስክቶፕ ሳይት ላይ አድርገን በዚህ ስለማናገኘው ኢንኬዝ ለጊዜው በኋላ መልሳችሁ ኢንስቶል ማድረግ ስለምትችሉ አንኢንስቶል አድርጉት ወይም አጥፉት ማለት ነው አፕሊኬሽኑን የክሮም ስቱዲዮን። ኦኬ ቀጥታ ወደ ክሮም እገባለሁ። ክሮም በዚህ መልኩ እንዲጠቅ ታደርጋላችሁ። በዚህ መልኩ ይመጣልኛል ማለት ነው። ዘን ምንድን ነው አሁን ይችን ሶስቷን ነጠብጣብ ትነካላችሁ። ሶስቷን ነጠብጣብ ነክታችሁ ወደ ዴስክቶፕ ሳይት መቀየር አለበት። ይሄ ኦልሬዲ የኔ ተቀይሯል። ሲቀየር ምንድን ነው የሚሆነው? ራይት ይሆናል። ራይቱን ላጥፋላችሁ፣ ግድ የለም ተመልሼ ልምጣ። እሺ ኮንቲኒው ቱ ዩቲዩብ ስቱዲዮ ተመልሼ እመጣለሁ። እሺ አያችሁት? አሁን ራይቱ የለም አይደል? ራይቱ ሳይኖር በኮምፒውተር ወይም በላፕቶፕ መስራት የምችለውን በስልኬ ልሰራ አልችልም፣ ይገድበኛል ማለት ነው። ስለዚህ በኮምፒውተራችን ወይም በላፕቶፓችን በዴስክቶፕ ወይም በላፕቶፕ መስራት የምንችላቸውን ነገሮች በአመዛኙ እዚህ በስልካችን መስራት እንዲያስችለን ማድረግ ማለት ነው። ዴስክቶፕ ሳይት ማድረግ ማለት ይችን ጠቅ አረጋታለሁ ማለት ነው። አያችሁ? አሁን ተመልሰን ቸክ እናድርገው። ራይቱ ነው የምናገኘው። አየው። ስለዚህ እንተዋለን። ከዚህ ጋር ተያይዞ ምናልባት 3 4 5 6 ቻናሎች ስልካችሁ ጋር ቢኖሩ ኢንኬዝ ወይም ኢሜሎች ቢኖሩ እንዴት ነው መቀየር የምትችሉ? ለምሳሌ አሁን ሰማይ ሚዲያ ላይ ነው ያለው። አሁን ወደ ሌላ ላድርገው ብል ሰማይ ሚዲያ ፕሮፋይል ፒክቸሩን ጠቅ አደርጋለሁ። እዚች ጋር በስተቀኝ እጄ የስልክ የላይኛው ጫፍ ላይ ነካለሁ። ከዚያ ይቺ ስዊች አካውንት የምትለዋን ነካለሁ። በዚህ መልኩ ይደረደሩላችኋል ማለት ነው። በዚህ መልኩ ይደረደራሉ። ስለዚህ አሁን ምንድን ነው ከዚህ መምረጥ ነው፣ አውቶማቲካሊ መምረጥ። አሁን መምረጥ ስለሚያስፈልገኝ ነው። አሁን ታይገር ላድርግ ብትሉ ታይገርን መንካት ነው። በዚህ መልኩ በቃ ታይገርን ትነካላችሁ። አሁን ታይገር ላይ ነው። ወደ ሰማይ ልመለስ። እቺ የታይገርን ፕሮፋይል ፒክቸር ነካና ከዚያ ስዊች አካውንት ሰማይ ላይ ልግባ። በዚህ መልኩ ይመጣል ማለት ነው። ኦኬ እግረ መንገዱን ብዬ ነው እንጂ የዚህ ቪዲዮ ዋና ዓላማ ይሄ አይደለም። ሴቲንግ ላይ ነው። ሴቲንግ ላይ ማስተካከል ያሉባችሁ ወሳኝና አንኳር ነገሮችን ነው ላሳያችሁ ያሰብኩኝ ዛሬ። ኦኬ ሴቲንግ በስልካችሁ በክሮም ዩቲዩብ ስቱዲዮ በዚህ መልኩ ስትገቡ እና ዴስክቶፕ ሳይት ታደርጉት ከስር ላይ የሴቲንግ ምልክት አለች። እዚህ ጋር ከስር ይች ጠቅ አንዴ። ኦራይት ከዚያ የመጀመሪያ አውቶማቲክ ጀነራል ብሎ ይመጣልናል። ቻናል አለ፣ አፕሎድ ዲፎልት አለ እንደምታዩት፣ አዲ ካቴጎሪስ፣ ፐርሚሽን፣ ኮሚኒቲ ሞዴሬሽን፣ ፕሮሞሽን፣ አግሪመንት የሚሉ ነገሮች አሉ። እነዚህ በጣም ወሳኝ ናቸው ቤተሰብ፣ በጣም ወሳኝ ነገሮች እነኚህ ናቸው። በቃ ዩቲዩብ ስትሰሩ እነኚህን ነገሮች ማስተካከል የግድ ነው። ሞኔታይዜሽን ሁሉ ይከለክላል። ገንዘባችን በምንድን ነው የሚከፈለው? የት ሀገር ነው? ሀገሩ መመረጥ አለበት ለሞኔታይዜሽን። ከረንሲው ሴት መደረግ አለበት። በምንድን ነው የሚከፈለን የሚለው ነገር
መለየት ብዙ የሚስተካከሉ ነገሮች አሉ። ቀጥሎ እናያቸዋለን። ቀጥታ ወደ ጊዜ እንዳንፈጅ ቪዲዮ በጣም እንዳይረዝምብኝ ቶሎ ቶሎ እያልኩ አሳያቸዋለሁ ማለት ነው። እና አሁን ዩሮ አለ የአውቶማቲክ እኔ ሳይሆን እኔ ራሴ መርጫው ነው ዩሮ። እንዲህ አድርጋችሁ ትነኩ የፈለጋችሁት የመለዋወጫ ገንዘብ የየሀገራት የመለዋወጫ ገንዘብ ይኸው እዚህ ላይ ተዘርዝረውላችኋል ማለት ነው። ስለዚህ ከዚህ ትመጣላችሁ። እኔ ኦልሬዲ ዩሮን መርጫለሁ። ዩሮ ማለት የአውሮፓ ህብረት የመገበያያ ገንዘብ ነው። ይሄ የዲፎልት ዩኒት ጀነራል ላይ ያለው ነው። ወደ ቻናል ሄዳለሁ። ቻናል ላይ ጠቃለሁ። ቻናል ላይ ጠቅ ስታደርጉ በዚህ መልኩ ይመጣላችኋል። እና ሀገር ነው። ሀገር እምላችሁ ይሄ ነው እንግዲህ የተለያዩ ሀገሮች አሉ እዚህ ጋር። እኔ ኦልሬዲ ዩናይትድ አረብ ኤሚሬትስ መርጫለሁ ማለት ነው። ስትፈልጉ ዩናይትድ ኪንግደም ማድረግ ትችላላችሁ። ኦልሬዲ ይችን ነክታችሁ ቀስት ምልክቷን ነክታችሁ ሀገር የፈልጋችሁን ሀገር ሴሌክት ማድረግ ትችላላችሁ ማለት ነው። ሌላው ኪወርድስ የሚባሉ ነገሮች አሉ። ኪወርድ ማለት ሰው ሰርች ሲያደርግ በቀላሉ አሁን ከነዚህ ነገሮች ቢነካ በቀላሉ እንዲያገኛችሁ ነው። እነዚህ ኪወርዶች ወሳኝ ናቸው። በምትሰሩት ርዕሰ ጉዳይ ላይ አንኳር የምታነሷቸው ነጥቦች ኢሹዎች በእነዚህ ዙሪያ ነው ለማለት ነው፣ ለመጠቆም ነው። ሌላው አድቫንስድ ሴቲንግ ትነካላችሁ። እዚሁ ጋር አድቫንስድ ሴቲንግ የመጀመሪያው እንግዲህ ለህፃናት ነው። ለህፃናት አይደለም የተዘጋጀው እና የሚለውን ትመርጣላችሁ። እኔ ሁለተኛው ላይ ናው ሴት ዲስ ቻናል አስ ናት ሜድ ፎር ኪድስ አይ ኦልሞስት ኔቨር አፕሎድ ኮንተንት ዛት ሜድ ፎር ኪድስ። ለህፃናት ኮንተንት አፕሎድ አላደርግም ነው። ስለዚህ ለአዋቂዎች ነው የምሰራው ብላችሁ እዚህ ጋር ሰርታችሁ ለህፃናት ሰርታችሁ ብትገኙ ምን ያደርጋል ማለት ነው። ሪስትሪክሽን ታብ ላይ ሄዳችሁ ስታዩት ኮንቴንት ላይ ነክታችሁ እዚህ በክሮም ስቱዲዮ ለህፃን የተዘጋጀ ብሎ ሪስትሪክት ያደርግባቸዋል ማለት ነው። ወይንም እንደ ኮፒራይት ይይዝባቸዋል። ሌላው እዚህ ጋር ዶንት ሾው ፖቴንሻል ኢንአፕሮፕሪየት ወርድስ፣ አላስፈላጊ ወርዶች ላይቭ ላይ እያላችሁ ኮሜንት ቢጻፍባችሁ ሀይድ እንዲያደርግላችሁ ይችን ታደርጋላችሁ ማለት ነው። እንደዚህ ታደርጋላችሁ። ከዚያ ሴቭ ነው የምታደርጉት። ሴቭ የሚል አለ። አሁን እዚህ ኦልሬዲ ሴቭ ስላደረኩት ነው እኔ መልሼ አጥፍቼ ሴቭ እንዴት እንደሚሆን ማሳያችሁ ነበረ፣ ግን ጊዜ እንዳንፈጅ ሴቭ ማድረግ ያቅታችሁም እዚህ ጋር ስላላችሁ ክሎዝ ሴቭ የሚል አለ። ሴቭ ደመቅ ብሎ ይመጣላችኋል። ሴቭ የሚለውን መንካት ነው። ኦኬ። ከዚያ ፊቸር ኤሊጂቢሊቲ ላይ ታደርጉታላችሁ። ፊቸር ኤሊጂቢሊቲ እነዚህ ሶስቱ ነገሮች ኢኔብል መሆን አለባቸው። ኢኔብል መሆን አለባቸው ሶስቱ ነገሮች። የመጀመሪያው አፕሎድ ቪዲዮስ፣ ክሬት ፕሌሊስትስ ኤንድ አድ ኮላቦሬተርስ ኤንድ ኒው ቪዲዮስ ቱ ፕሌሊስትስ ይበራሉ ወዲያውኑ ስትገቡ። ቪዲዮ ኦቨር 15 ሚኒት ካስተም ተምኔል እና ላይቭ ስትሪሚንግ ምናምን ደግሞ ስትገቡ መግባት ስትጀምሩ ሁለተኛ ይበራላችኋል። ሶስተኛው ደግሞ በጣም በየቀኑ የተለያዩ ሾርቶችን፣ ቪዲዮዎችን፣ የቀጥታ ስርጭቶችን ምናምን ስታደርጉ እንዲሁም ይኸው ለሞኔታይዜሽን ሁሉ ይላል ይሄኛው የሶስተኛው ከሞኔታይዝ አፕላይ ፎር ሞኔታይዜሽን ስትሪምስ ኤንድ ኤሊጂቢሊቲ ቱ አፕላይ ፎር ሞኔታይዜሽን። ስለዚህ ለሞኔታይዜሽን ኢሊጂብል የሚሆን ወይም ብቁ የሚሆን ይሄኛው ሲበራ ነው። ስለዚህ ሶስተኛውን በዚህ መልኩ ይበራል ማለት ነው። እነዚህ ነገሮች መብራት አለባቸው። በጊዜ ሂደት እየሰራችሁ ስትሄዱ ይበራሉ። በመታወቂያ ማብራት ይቻላል። ሶስተኛውን በስልክ ቁጥራችሁን ታበሩታላችሁ። ብቻ እንደዚህ ማለት ነው። ከ15 ደቂቃ በላይ ያሉ ቪዲዮዎችን በየቀኑ ስትሰሩ፣ ሾርቶችን ቶሎ ቶሎ ስትለቁ፣ ቪዲዮ ስትሰሩ እንደዚህ ስታረጉ ቻናሉ በጣም ሲነቃቃ አድቫንስድ ፊቸር ወይም ሶስተኛው ይከፈትላችኋል ማለት በዚህ መልኩ ይመጡላችኋል። እነዚህ አውቶማቲክ ናቸው፣ ችግር የለውም። ስራችሁን እየሰራችሁ ስትሄዱ ይከፈታሉ። ሌላው አፕሎድ ዲፎልት የሚል አለ። አፕሎድ ዲፎልት የመጀመሪያው ታይትል ለምሳሌ በምን ዙሪያ ነው የምትሰራ የሚለው ካልቸር ኤንድ ላይፍ ስታይል ብዬለታለሁ። ዲስክሪፕሽን ደግሞ የቻናልን ዲስክሪፕሽን እዚች ጋር ቪዚቢሊቲ ያው ፐብሊክ ነው የሚሆን። ፐብሊክ ካልሆነ እንደምታውቁት ፕራይቬት ወይም አንሊስትድ ላይ ከሆነ ለሌሎች ሰዎች አይታይም። ለሌሎች ሰዎች ካልታየ ደግሞ ሰዎች ካላዩልን ዋች አወር አይቆጠርልንም ማለት ነው። አስተውላችሁት ከሆነ በሌላ ቪዲዮ ቆይ አጠናክሬ እመጣለሁ እንጂ የፐብሊክ ካልሆነ ዋች አወር አይሰጥም። ፐብሊክ ዋች አወር ነው የሚለው አይደል? the last 365 days ብሎ ነው የሚያስቀምጥላችሁ ሰዓት። ዩቲዩብ ስቱዲዮ ላይ የዶላር ምልክቷን ነክታችሁ ስታዩ በባለፉት 365 ቀናት የተገኘ ብሎ ነው። ወደ ኋላ ተመልሳችሁ እንደዚያ ነው። ኦኬ
እዚህ ጋር አድቫንስድ ሴቲንግ የምትላለች። አድቫንስድ ሴቲንግ በዚህ መልኩ ቋንቋ መቀየር ትችላለች። ለምሳሌ እዚህ አማርኛ መርጬለታለሁ። ሌላ ቋንቋ እንደምትፈልጉት በተለይ ቪዲዮዋችሁን የምትሰሩበት ቋንቋ ምንድን ነው የሚለውን ነው። ኦልሬዲ አሁን ኢትዮጵያ ውስጥ ብዙ ጊዜ አማርኛ ነው የሚመረጠው። መርጫለሁ። ሌላው የሞኔታይዜሽን ፕሪሮል ይሄ ሞኒ ለሆኑ ቻናሎች ተውት፣ ችግር የለውም ይሄ። ከዚያ ሌላው ነገር ምንድን ነው? ፐርሚሽን ነው። ፐርሚሽን ማለት ፈቃድ መስጠት ትችላላችሁ። ለምሳሌ እዚህ ጋር ለሌላ ሰው ፈቃድ ቻናላችሁን ማኔጅ የሚያደርግ ሰው ፈቃድ ልሰጡ ትችላላችሁ። እዚህ ጋር እሱ ተውት። ኢንቫይት ብላችሁ እንትን ስትሉ እዚህ ጋር ያስመርጣችኋል። ኢሜይል እዚህ ጋር ታስገቡለታላችሁ። ከዚያ እሱ ከተቀበለ የእናንተን አክሰስ ማድረግ ይችላል። ሴሌክት አሁን ሚናው ወይም ሮሉ ምን ይሁን፣ ማናጀር ይሁን ኤዲተር ይሁን ምናምን የሚለውን በዚህ መስጠት ትችላላችሁ ነው። ለግንዛቤ ያክል ሴፍ ነው። በዚህ መልኩ ቻናልን መስጠት ምንም ጉዳት ስለሌለው ማለት ነው። በማንኛውም ሰዓት ልታስወጡ ትችላላችሁ። ኢሜይል እና ፓስወርድ ከመስጠት ይሄኛው የተሻለ ነው። ምናልባት ግንዛቤው ካለ እንደማለት ነው። ኦኬ፣ ሌላው ኮሚኒቲ ሞዴሬሽን ነው። ኮሚኒቲ ሞዴሬሽን ትነካላችሁ። በዚህ መልኩ አለ። የመጀመሪያው ዩዘር ማኔጅመንት ላይ ነካ ታደርጋላችሁ። ዩዘር ማኔጅመንት ማለት ቀለም የምታጠፉበት ቦታ ነው። አያችሁት? አሁን እነኝህ የምታዩቸው ሰዎች ቀለም የሰጧቸው ሰዎች ናቸው። ይኸውላችሁ እነኝህ ይሄ በሙሉ ቀለም የሰጠሁት ሰው ነው ማለት ነው። አሁን ቀለም ላጥፋ ብል ምንድን ማድረግ ነው? ቀለም ላጥፋ ብላያት እዚህ የመጨረሻ ኤክሷ የለችም፣ እሷን ነክቼ ሴቭ ማድረግ ነው። በቃ ቀለም ማጥፋት ስላልፈለኩኝ ነው። እሷን ጠቅ አደረግና ሁሉንም ያጠፋልኛል እሷን ስነካ። በዚህ መልኩ ቀለም ማጥፋት ትችላላችሁ። ሀይድ የሆኑ ወይም ብሎክ ያደረጋችኋቸው አካላትም እዚሁ ነው የሚገኙት። ብሎክ ያደረጋችኋቸው ሰዎች ለምሳሌ ሂድን ዩዘርስ የሚል አለ። ካይላቦ ምናምን እዚህ አሉ። ስለዚህ ከብሎክ ማውጣት ብትፈልጉ ሰዎችን እዚች ጋር መጣችሁ ነው ተመልከቱ። እዚህ ኮሚኒቲ ሞዴሬሽን የምትለዋን ትነኩና ዩዘርስ ማኔጅመንት፣ ከዚያ በኋላ ሂድን ዩዘርስ የምትላለችላችሁ ዘን እዚች ጋር አንዷን ኤክስ ስትነኩ ወይም ደግሞ ለይታችሁ ለምሳሌ አንዱን ሰው ለምሳሌ ካይላቦን እንዲህ አድርጌ ላውጣት ነው። አያችሁ፣ ሁለቱን አወጣሁ፣ ካይላቦና የሆነ ሌላ ሰው። አያችሁ። ስለዚህ ሴቭ ማድረግ ነው። ሴቭ አሁን ከብሎክ አወጧቸው እነዚህን ሰዎች ማለት ነው። ተመልሼ ልምጣ እዚሁ ያልጨረስኩት ስላለ። ስለዚህ ቀለም መስጠት፣ ቀለም ማጥፋት ምናምን እንትን ከብሎክ ያሉትን ቼክ ማድረግ፣ ከብሎክ ማውጣት ብትፈልጉ እዚህ ትመጣላችሁ ማለት ነው። አንዳንዴ ሳታስቡት ሰዎችን ብሎክ ታደርጋላችሁ። ለምሳሌ ቀለም ሰጠን እየመሰላችሁ እኔም ላይ ሀፕን አድርጎብኛል ነገር ሌላ ሰው ብሎክ አድርጎኝ ለረጅም ጊዜ ቆይቷል ቀለም ሊሰጠኝ ብሎ ማለት ነው። እና ይህን ነገር ማወቅ ጥሩ ነው። በተለይ አንኮንሽየስሊ ሳታስቡትና ሳታውቁት ብሎክ ያደረጋችሁትን ሰው ከብሎኩ ለማውጣት ይጠቅማችኋል ማለት። ሌላኛው የቻናል ጋይድ ላይን ነው። ቻናል ጋይድ ላይን ኦልሬዲ ከታች ይኖርላችኋል። እናንተ እየመረጣችሁ እንትን ስትሉ እስከ 3 ይቻላል ማስቀመጥ ነው። መጨመር ከፈለጋችሁ መጨመር ትችላላችሁ። ይሄ ሰልፍ ፕሮሞሽን ኖ ሰልፍ ፕሮሞሽን ወይም ራስን ማስተዋወቅ አይቻልም። እኔ ቤት ስትመጣ እኔ ማስተዋወቂያ ቤት ምክንያቱም እስካልፈቀድኩልህ ድረስ ልታስተዋወቅ ወይም ስፓም አትችልም። ቢ ሲቪል ኤንድ ሪስፔክትፉል፣ ትሁትና አክባሪ ሁን። ቻሌንጅ ዘ አርጊውመንት ኖት ዘ ፐርሰን፣ ሰውየውን ሳይሆን ሀሳቡን ቻሌንጅ አድርግ የሚል ነገር መርጬለታለሁ ማለት ነው። አሁን ማንም ሰው ሲመጣ እነዚህ የቻናሉ ጋይድ ላይኖች ናቸው ወይም መመሪያዎች ናቸው ማለት ነው። ለእነዚህ መመሪያዎች ተገዥ ነኝ ብሎ ነው ወደ ቤት የሚገባ ማንም ሰው ወይም ወደ እኔ ቀጥታ ስርጭት የሚገባ። ስለዚህ ደንብና መመሪያ አስቀምጬለታለሁ። እንደዚያ ማስቀመጥ ከፈለጋችሁ የቻናል ጋይድ ላይ እነዚህን ካስቀምጣችሁ፣ ከነዚህ ውጭ ሲሆን ዩቲዩብ አውቶማቲካሊ ያንን ሰው ከዚህ ያፈነገጠውን ሰው ዲቴክት ያደርግላችኋል፣ ይቆጣጠርላችኋል ማለት ነው። ስለዚህ ለዚያ ጥሩ ነው። እንዳጠቃላይ ይሄ ነው። ሌላው እዚህ ፕሮሞሽን ታውትሱ የአግሪመንት የዩቲዩብን ደንብና መመሪያው አውቶማቲካሊ መቀበል ግድ ስለሆነ እሱን ለማለት ነው ተቀመጠው። እነዚህ ወሳኝ ሴቲንጎች ናቸው። እንግዲህ ይህ ቪዲዮ በጣም ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሰዎች ሼር በማድረግ አዳርሱ። ቻናሌን ሰብስክራይብ ያላደርጋችሁ ሰዎች ደግሞ ቻናሌን ሰብስክራይብ በማድረግ የሰማይ ሚዲያ ዩቲዩብ ቻናል
ሰብስክራይበር ወይም አባል ሁኑ። አመሰግናለሁ።